ከኋላ ነበር ተነሽ ምንድን ነው ይመጣል? እሺ ከዛ በአጠቃላይ የተናገረኝ በቃ እግዚአብሔር በህይወቴ ሰልፍን እንዳጠፋልኝ እንዳሸነፈልኝ እኔ የቱን ልናገር? ደረቷ ላይ ያለ እሺ ወላ ያለ እዩሽ አለ ደረትሽ ላይ ያለ ሆድሽ ላይ ያለ ሁሉ ተነሽ ላይ ነው ያለ ልክ አስታውሳለሁ። እሺ ፈውሶሻል። እሺ አሜን እየተቀበለ እሺ ቀጥሎ ምን ነበር? ለምስክርነት ትመጫለሽ ለምሳሌ መሰክሪ እንዳትሰጪ ስለ ጌታ ክብር ሰጠው ያለሽ ካለሽ በኋላ ጌታ ከተናገረሽ በኋላ ሌላ ወደዚህ ከመምጣትሽ በፊት በህይወትሽ ላይ ምስክርነትሽ ወደ ምስክርነትን ይዘሽ ከመምጣትሽ በፊት በህይወትሽ የሆነውን ነገር ምስክርነት ከመስጠቴ በፊት ይሄ ነገር እዚህ ጋር አሁን ይሄ ዶክተሮች ጋር እንዴት እንደሄድሽ ምን እንደሆነ እነሱ ነገሮች አብራራለን። ዶክተሩ መጀመሪያ የተመረመሩት የዚህ ሆርሞን አያመነጭም የሚለው ነጥብ የነበረው ቲኤስኤች የሚባለው 43.806 ነበር። 43.806 ነበር። እሺ በጣም ኦቨር ነው። እሺ ምንም ማመንጨት የለውም ዜሮ ነው የሚለው። እሺ ከዚህ ከተጸለየኝ በኋላ ወይም እየጸለይኩኝ ሄድኩኝ። እሺ ከዛ መድኃኒቱን ቀንሼዋል። መድኃኒቱን ቀንሼዋል ተዛብቷል ማለት ነው። እሺ 3 አድርጌዋል። እሺ ጨምሪ አረ በሳምንት ኖርማል በሽታው በጣም ይያል ያስጨነቀኝ። እሺ ይለኛል ስለው ቀንሽ እንደገና አንድ አድርጌዋል። እሺ ዶክተር ለምን ቼክ አልተደረገም? ኦኬ ምንድነው በሽታው የለብሽም ግን መድኃኒት እየወሰድሽ ታስታውሳላችሁ። ስኳር በሽታ ነብዩ ካስታወስ ያ ፖሊሱ ስኳር በሽታ ተፈውሰው መጨረሻ ላይ መድኃኒት ይወስድ ነበር። መጨረሻ ውስጡ ላይ ያለው ስኳር ጨርሶበት ወደ ሞት ደረጃ ከደረሰ በኋላ ሲፈተሽ ኦሬዲ ይኖራል ተፈውሶ ነበር። እንደዚህ አይነት ነገር ነው አፕን አደረገ። በሽታው የለም ግን እየወሰደች ነው። መድኃኒቱን ምን እያለች ነው? እየወሰደች ነው። እሺ ነው ይሻለ ሰጠኝ። ቼክ ሲደረግ 4.23 ኖርማል ነው የሚፈለገው በማንም ህይወት ላይ ያለ ኖርማል ይባላል። እስቲ ለጌታ ክብር አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይህ በህይወቴ ዶክተሩ ላይ ይቀርብ። እሺ እንዴት ሆነ? እንዴት ሊሆን ይችላል? እንዴት ሆነ? መድኃኒቱን ግን አታውቋቸው አይደል? ባጋቢ ለጌታ ክብር አውቃለሁ። እሺ 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 አሁን ፊስፋሽ ውስጥሽ ላይ ያለው ነገር ኖርማል እስቲ ለጌታ ተካጨታ አባት ሆይ ስለዚህ ትሂድ እናመሰግናለን። ዘመኗ ሁሉ የበረከት ይሁን፣ ፍጻሜዋ ሁሉ የተድላ ይሁን። ሰላሟ በኢየሱስ ስም ካንተ ዘንድ ተመልሶላታል። እንወዳሃለን፣ እናመሰግናሃለን። ቀሪ ዘመኗ ሁሉ የተባረከ ክብር ለአንተ መልሰን በኢየሱስ እኔና ሕዝብ ሳተና ጥቅልል አድርጌ ውሰደው።